በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም በእውነት እናምናለን። ከ99ኙ ነገደ መላእክት ከአለቆች አንዱ የሆነ ስለ መልአከ ኃይለ ቃል ስለ ቅዱስ ዑራኤል ገናንነት ክብር አባ ሕርያቆስ የደረሰው በኅዳር 22 ቀን የሚነበብ የሚጸለይ የቅዱስ ዑራኤል ድርሳኔ ነው። ልመናው በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዕለታት በአንደኛው ቀን የቁስጥንጥንያ ሰዎች ሃይማኖቱ ከቀና ከንጉሳቸው ከዮስጦስ ጋር ተሰበሰቡ። ከዚያም ለስጋቸውና ለነፍሳቸው መድኃኒት እንዲሆን የመላእክት አለቃ የቅዱስ ዑራኤልን በዓል እናከብር ዘንድ ክብሩን ንገረን ወይም ግለጽልን ብለው አባ ሕርያቆስን ጠየቁት። ያን ጊዜ በእውነት የእግዚአብሔር ፍቅር ከእናንተ ጋር ይሁን፣ እናንተ ደጋግ ሰዎች ዛሬ ወደ እኔ መምጣታችሁ እጅግ በጣም መልካም ነው በማለት አባ ሕርያቆስ እንዲህ አላቸው። ከዕለታት በአንደኛው ቀን ከዚህ ከኃላፊው ዓለም ነፍሴ ከስጋ ተለይታ ያለበጎ ስራ ከዓለሙ ሁሉ ፈጣሪ ፊት መቋሟንና አስፈሪ በሆነ በሲኦል ጨለማ ውስጥ ያለው መከራ አሰብ። ያን ጊዜ ጌታ ኢየሱስ ክርስቶስ መካነ መቃብር ካለበት ኢየሩሳሌም ሄጄ በዚያ ከሚኖሩ አባቶችና ከጳጳሳቱ አለቆች በጸሎታቸው እባረክ ዘንድ የእግዚአብሔር መንፈስ በሕሊና በጎ ሀሳብ አሳሰበኝ። እርሱም በኢየሩሳሌም ኤጲስቆጶስ ታላቅ ታምራቶችን የሚያደርግ ጌታ ኢየሱስ ክርስቶስ መካነ መቃብር ጠባቂ የሆነ አባ ቄርሎስ፣ ካህኑ ባሲሊዮስ፣ የደብረ ጽዮን ኢየሩሳሌም ቤተ ክርስቲያን በንጽህና የሚያገለግል ዲያቆኑ ባሮክ፣ እነዚህ ሁለቱ ደግሞ የመለኮትን ቃል ያስተማሩ ሐዋርያትን መስለው አገልግሎት በንጽህና የተዘጋጁ ሌሎች እንደተመረጡ እንደ 72ቱ ደቀ መዛሙርት ቅዱሳን የሆኑ ብዙዎች መነኩሳት ናቸው። እግዚአብሔር በቸርነቱ ብዛት ያለ መሰናክልና ያለ እንቅፋት ያለ ድካም በፍጹም ደስታ ኢየሩሳሌም አደረሰኝ። ከዚያም ጌታ ኢየሱስ ክርስቶስ ከተሰቀለበት ቦታ እጄ ሰገድሁና የተመላ ለሰንበትን ቦታ ሁሉ እየተዘዋወር ጎበኘሁ። ከዚያም ቅዱሳን አባቶች የመንፈስ ቅዱስ በረከት ተቀበሉ። ከዚያ በኋላ ከዕለታት በአንድ ቀን አምላክን የወለደች የእመቤታችን የድንግል ማርያም ወዳጅ የሆነ ዲያቆኑ አባ ባሮክን የአባቶች የቅዱሳን ሐዋርያትን መጻሕፍቶች ይሰጠኝ ዘንድ ጠየቁት። ይኸውም አባ ባሮክ የጌታችንና የመድኃኒታችን ኢየሱስ ክርስቶስ መቃብርና ኢየሩሳሌም ቤተ መጻሕፍት ጠባቂ ነው። ጌታ ኢየሱስ ክርስቶስ ወዳጅ ወንጌላዊ ዮሐንስ ረድ ወይም ተማሪ የሆነ አውሮኮሮስ ደቀ መዝሙሩ አባ ቴዎፍሎስ የጻፈው የብሉይና ሐዲስ መጽሐፍ ሰጠኝ። ይህም አባ ባሮክ እመቤታችን ቅድስት ድንግል ማርያም በገነት ውስጥ ጽድቅንና በሲኦል ያለውን ኮነኔ ሁሉ በሚስጥር አይታ ለወንጌላዊ ዮሐንስ የነገረችውና አባቶቻችን ሐዋርያት ታሪክ የሚናገር ወይም የሚያስተምር ነው። ዳግመኛም እመቤታችን በግብፅና በኢትዮጵያ በስደቷ ጊዜ የደረሰባትን ችግርና እንዲሁም ለእኛ ለነፍሳችንና ለስጋችን መዳኛ ከጌታችን የተሰጠውን ቃል ኪዳን የመላእክትና የተልኳቸውን ክብርና ገናነት የሚያስረዳ ነው። ምስጋና ገንዘቡ በሆነ በእግዚአብሔር ፈቃድ ያለ ስንፍና ከመጀመሪያው እስከ መጨረሻው ድረስ አነበብሁ። እንባውንም ጌታችን መከራ ከተቀበለበት ከመጋቢት ወር ጀምሮ እስከ ልደቱ ታኅሳስ ወር 9 ወር ከ7 ቀን አንብቤ የጨረሱት። የዚህ መጽሐፍ ታሪኩ ብዙ ነውና ወንድሞቼ ወይ እንግዲህ በዚሁ መጽሐፍ ውስጥ ስለ መላእክት አለቃ ስለ ቅዱስ ዑራኤል ወንጌላዊ ዮሐንስ የተናገረው ዜና ስነግራችሁ በጸጥታ አድምጡ። እኔ ዮሐንስ ከሮሙ ንጉሥ ከአርቃዲዎስ ዘንድ ሁኜ አምላክን የወለደች እያስተማርኩ ሳለሁ መላእክት መጥተው ከሮም ንጉሥ ከአርቃዲዎስ ፊት በደመናት ነጥቀው ወደ ኢየሩሳሌም ወሰዱኝና በዚያውም ትተውኝ ሄዱ። ከዚያ በኋላ ወደ እናቴ ሀገር ወደ ናዝሬት የደረስኩና ጌታ ኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም እዚያው ትቻት ነበርና ወደ ገሊላ ወረድሁኝ። እመቤታችንን ከእናቴ ቤት አገኘኋትና ገብቼ ሰላምታ እየሰጠው ሰገድሁላት። እሷ ግን ከእናቴ የምኝታ ቤት ክፍል ተቀምጣ ሳለች አንዲት ነገር ወይም አንድ ቃል እንኳ አልመለሰችልኝም። እኔም ዝም ስላለችኝ መሬቱን ጠበበችኝና ተጨንቄ ስለ ዝምቷ ነገር 40 ቀን እየተደነቅሁ ቆይቼ አምላኬ ጌታዬ የሆነ ወደ ልጇ የዚህ ነገር ይገልጽልኝ ዘንድ ጠየቁት። ያን ጊዜ በ40ኛው ቀን አራቱን የመላእክት አለቆች ማለትም ቅዱስ ሚካኤልን፣ ቅዱስ ገብርኤልን፣ ቅዱስ ሩፋኤልን፣ ቅዱስ ሱራኤልን የሚባል ቅዱስ ዑራኤል ላካቸው። ወደ እሷም ቀርበው ሰገዱላትና እመቤታችን ሆይ የልጅሽን ወዳጅ ወንጌላዊ ዮሐንስ ስለምን ዝም አልሽው? አታነጋግሪውንም? መልስም ስለምን አትመልሽለትም አሏት። ከእመቤታችን ወንጌላዊ ዮሐንስ ወዴት አለ ብትላቸው እመቤታችን ሆይ እነሆ ከፊትሽ ቆሞ ይገኛል የለም አላት። እሷን ግሩም የሆነ የሲኦል ጨለማ አይቼ ከመፍራት ወይም ከመደንገጥ የተነሳ ልቦና ሌላውን ስለማያስታውስ ያለ ዛሬ ያላየሁትም አለችው። ከዚያ በኋላ
ዮሐንስ እንዲህ አለችው፣ የሰማይና የምድር ሚስጥር ሁሉ ለእኔ እንደተገለጸልኝ ለሰው ልጅም ሲል ልጄ የሰጠኝ የምሕረት ቃል ኪዳን እነግርህ ዘንድ የምትጽፍበት ብዙ ቀለምና ብራና ይዘህ ወደ እኔ አቅርብ አለችው። እነዚህም መላእክት ልጄ 12 አድርጎ በሰጠኝ ሀገር በእነሱ ላይ በስሜ አብያተ ክርስቲያናት እንዲታነጹ ያሳዩና የነግሩ ዘንድ ነው የተላኩት አለችው። ያን ጊዜ የሰማያት ሚስጥር ሁሉ ነገረችውና በፊቷ ሆኖ ጻፈ። ዮሐንስ ሆይ እንግዲህ ይህ የምነግርህ ቃል ኪዳን ነገር ለኢትዮጵያ ሰዎች ትጽፍላቸው ዘንድ ልብ ለስማ አለችው። ከሄሮደስ በፊት ሸሽቼ ወደ ግብጽ በሄዱ ጊዜ በዮሴፍ ላይ አንበሶች ተነስተውበት ከግርማቸው የተነሳ ደነገጠና ፈርቶ ትቶኝ ስለሸሸ እኔም ደንግጬ በብዙ አለቀስሁኝ። ልጄም ከሶሎሜን ጀርባ ወስጄ አዘልሁትና ወደ ዮሳፍጥ በረሃ ሸሸሁ። ያን ጊዜ ልጅ አንበሶቹን ወደ አንቺን አይደርሱምና በሩጫ አትድከሚ፣ እኔም በመፍጠረሽ ሩጫ አታብዢ፣ አይዞሽ አትፍሪ ቁሚ አለኝ። ይህንንም ተናግሮ በጀርቢያ ላይ እንደሆነ ፊቱን ወደ አንበሶች መለስ አድርጎ ገሰጻቸው። አንደኛውም አንበሳ ጠርቶ ዮሴፍ ከሸሸበት ቦታ በአንተ ላይ ተቀምጦ ተመልሶ ወደ እኔ ይምጣ ዘንድ ወደ ዮሴፍ ሂድ ብሎ አዘዘው። 5ቱ አንበሶች ግን ወደ እናቴ ቀርባችሁ ስገዱላት ብሎ አዘዛቸውና ወደ እኔ ቀርቦ ሰገዱልኝ። በጀርባ ያዝየው ሳለ ፊቱን ወደ ምዕራብ አዞርና እጁንም አንስቶ 3 ጊዜ በመስቀል አምሳል ባረከ። አንበሳውም እንዳዘዘው ወደ ዮሴፍ ሂዶ ሰገደለትና ፈጣሪያችንን ወደ እነርሱ ተሸክም ያደርስ ዘንድ ስላዘዘና በጀርባ ላይ ወጥተህ ተቀመጥ አለው። አንበሳውን በሰው ቋንቋ በመናገሩ ዮሴፍ ድንጋጤው በቅጽበት ተወገደለትና በአንበሳው ላይ ተቀምጦ ወደ እኔ መጣ። ከዚያ በኋላ ልጄ መንገዳችንን እንሄድ ዘንድ አንበሶችን ይቅደሙ ቢለኝ፣ ልጄ ሆይ አሁንስ እኔም በሩጫ ደክሜያለሁና ትንሽ አሳርፉኝ፣ ወይም ያንተን ሞት ከማየቴ በፊት በሞት አሰናብቴ ብዬ ጠየቁት። የኔም ሞት ለዓለም ሁሉ ደስታ ስለሆነ አንቺም በእኔ ሞት ብታዝኝም በመነሳቴ ደስ ይልሻል። የእስራኤል ወገኖች ዘመዶችሽንም በዚህ ትደሰታሉ። ከሞቴ በኋላ አባትሽ ዳዊት እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ እስራኤል ያዕቆብ ፍጹም ደስታ ያደርጋ ብሎ እንደተናገረ ከመለኮት ጋር ከአዋህጄ ንጹሕ የሆነ ስጋሽን በመልበስ የሲኦል ምርኮ መለስ ዘንድ መጥቻለሁ አለኝ። እኔም ልጄ ሆይ እንዳልከው ይደረግልኝና ደግሞም ፈቃድ ሆኖ ታስረዳይ ዘንድ አንዲት ቃል እጠይቅሃለሁ ብዬ ለመንሁት። አዎን ሁሉም እንደወደሽ ይደረግልሽ አለኝ። ከዚያ በኋላ ሁል ጊዜ በጀርባያ ላይ ሆነ ወደ ምዕራብ የምትባርከው ስለምንድን ነው ብዬ እንደገና ጠየቁት። እርሱ እናቴ ወይ ስሚ ልንገርሽ፣ በኋላ ዘመን በዚች ሀገር ውስጥ ከአንቺ መወለዴን ሳያዩ በመስማት ብቻ በእውነት የሚያምኑ ብዙ ቅዱሳኖች ወደም ደጋጎች ሰዎች ይወለዱባታል ብሎ ነገረ። ከአይሁድ ግን ኢሳይያስ በትንቢቱ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ትርጓሜው እግዚአብሔር ከእኛ ሀገር ሆነ ማለት ነው ሲላ በዓይናቸው እያዩና በጆሮቸው እየሰሙ በምቀኝነታቸው እኔን ይገድሉኛል። ከዘመዶች ጋር ሳለው እኔ ላይ ክፉን ነገር ሁሉ እንዲሁ ይሰሩብኝ። አንቺም በዘመዶችሽ በአይሁድ ምቀኝነት የተነሳ በምድር ግብፅ ስደትና መከራ የደረሰብሽ ስለዚህ ነው። እናቴ ወይ በዚች በመባርካት ሀገር በኢትዮጵያ የሚኖሩ ሰዎች እስከ ዓለም መጨረሻ ድረስ አስራት የሆኑሽ ዘንድ ሰጥቼሻለሁ። እናቴ ወይ አሁንም ወደዚያች ሀገር እንሄድ ዘንድ ተነሺ። ደሴቶችም የተቀደሱ፣ ወንዞችም ያማሩ፣ ውሃዎችም የጠሩ፣ ዛፎቿ ተራራዎቿም የተዋቡ ናቸውና አሳይሻለሁ አለኝ። ከዛም በኋላ ልጄ በእጁ ደመና ጠቀሰና እኔም እሱም በክንዴ እንደታቀፉት ከዮሴፍና ከሶሎሞን ጋር ከነዚያ አንበሶች ከኛ ጋር ሆነው በምታበራ ደመና ተጭነን ተነሳና መጀመሪያ ናግራን ከሚባል ሀገር ደረስነን። ከቀኝ ከጎን የሚፈሰው ደሜ በብርሃናት አለቃ ቅዱስ ዑራኤል እጅ ተቀድቶ በመጀመሪያ በዚች ሀገር ውስጥ ይፈሳል ወይም ይረጫል ብሎ ባረካት። በዚያች ሀገር ውስጥ አንቺን በድንግልና እንደወለድሽ አምነው የሚያከብሩሽ በእኔ የሚያምኑብኝ ብዙ የተቀደሱ ካህናት ይወለዳሉ። ከቀኝ ጎን ስለፈሰሰው ደሜ ፋንታ አንገታቸውን ለስለት ይሰጣሉ፣ ደማቸውን ያፈሳሉ። እኔም በሰማያት ዘላለማዊ ሕይወት እሰጣቸዋለሁ፣ ብሩህ የሆነ ገነትን ማወርሳቸዋለሁ አለ። ከዚያ በኋላ ተነስተን ሰይስሐቲ ከሚባል በረሃ ገዳም ደረስንና በዚያች ገዳም ውስጥ ኃጢአት የሌለባት እንደ መላእክት ንጹሕ የሆኑ አንድ መነኩሴ ይኖራል አለ። በስምሽ ታላቅ ቤተ ክርስቲያን ይሰራል። ቅዱስ መንፈሴን በእርሱ ላይ ያድርና ስሜን በእርሱ ላይ ሲመሰገን ይኖራል። እኔና አንቺ የሚያከብሩ እንደ መላእክት የተመረጡ መነኩሳት
መኖሪያ ይሆናል አለኝ። በዚያ ጊዜ 3ቱ አንበሶች በዚህ ገዳም ውስጥ እየተዋለዱና እየተባዙ መነኩሳቱን በመጠበቅ ይኖሩ ዘንድ አዘዛቸው፣ ባረካቸው። ከዚያ ቦታ ተነስተን ለትግራይ ትይዩ ከሆነ ሐምሲን ከሚባል አገር ደረስንና በምስራቋ በኩል ከፍተኛ ተራራ ተመለከትን። ያን ጊዜ በተራራ ላይ መላእክት ተገልጸው በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ አምላክ የወለች ቅድስት ድንግል ማርያም ሆይ ዓለምን ለማዳን ሲል ከአንቺ ሥጋ ነስቶ ሰው መሆኑን ስለወደድን በምድር ሰላም በሰማይ ለእግዚአብሔር ክብር ምስጋና ይሁን እያሉ እየዘመሩ እያመሰገኑ ወደ እኛ መጡ። ቅድመ ዓለም የነበርህ ዓለምን አሳልፎ የሚኖር ለፈጣሪያችን ምስጋና ይሁን። ለአብርሃም ለዘሩ ለዘላለም የሰጠ ቃል ኪዳን አስቧልና። ልጅም እንደ ቀድሞ ሁሉ ይህችን ተራራ ምስጋናሽ የሚነገርባት ቦታ ትሆናለች አለኝ። ከዚያ ዘመን የቁስጥንጥንያ ንጉሥ ልጅ ስለ እኔ ኃላፊ ጠፊ የሆነ ይቻለም መንግስትና የአባቱንም ክብር ንቆ ወደዚች ቦታ ይመጣል። ወደ ተራራውም ወጥቶ መኖሪያው በዚያ ያደርጋል። ይህችን በኢትዮጵያ ላሉ ቅዱሳን መነኩሳት ሁሉ ቦታ ትሆናለች። እርሱም እስከ ዓለም ፍጻሜ ድረስ ሲመሰገንባት ይኖራል። ስሙዋም ደብረ ሃሌሉያ ወይም ደብረ ዳሞ ይባላል። ትርጓሜም የአምላክ ልጅ የመስቀል ቦታና የስሙ መገኛ ወይም አደባባይ ማለት ነው። ከዚያ በኋላ ተነስተን የእስራኤል አምላክ የሕጉ ታቦት ወይም የኪዳኑ ጽላት ማደሪያ የሆነች ወደ አክሱም ደረስን። ከዚያም በንጉሱ በሰለሞን ትእዛዝ አስቀድሞ ከልጁ ጋር ከኢየሩሳሌም የመጡ ካህናት ልጆች ሆኑ በሀገሪቱ በሕግ የሚያገለግሉ ካህናትን ያሳዩን ገባን። በውስጧም ገብተን እንደተቀመጥን የኢትዮጵያ ንጉሥ ባዜን ከካህናቱ ከሰራዊት ጋር ታቦተ ጽዮንን ለመሳለም መጣ። አጠገባችን መጥቶ በተቀመጠ ጊዜ አልተመለከተንም ነበር። ለሰው መዳን ሲል የእስራኤል አምላክ በአባቱ እጅ በእኔ ምሳሌ ከሰራት ታቦተ ጽዮን ጋር በኪሩራ ክናፍ የልጅ መለኮት ጥበብ ሰውሮታልና። ከዚያ በኋላ ካህናቱ ተነስተው ለኢትዮጵያ ንጉሥ ለባዜን ያነቡለት ዘንድ የኢሳይያስን መጽሐፍ አመጡና ለካህናት አለቃ ለአኪን ሰጡት። እርሱም ተቀብሎ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ሲል ኢሳይያስ በትንቢት ከተናገረው ቃል ለንጉሱ ለባዜን አነበቡለት። እሱም ባዜንም ወዴት ሀገር ትወለዳለች ይላል አለው። የካህናቱ አለቃ አኪንም በይሁዳ ሀገር በቤተልሔም ነው አለው። በእውነት በቅድስት ሥላሴ ሃይማኖት ለሚያስተምሩ ወገኖች ሁሉ መኖሪያ ትሆን ዘንድ እስከ ዓለም መጨረሻ ድረስ የየትነቱ ማደር ሊያደርጋት ገዳሞቿን፣ ተራሮቿን፣ አድባሮቿንም ሁሉ ይባርክ ዘንድ እነሆ አሁንም መጥቷል። በመለኮታዊ ጥበቡ ማኅተም ድንግልናዋ ሳይለውጥ ከድንግል ማርያም በእህቱም ድንግል እንደተወለደ ነቢዩ ሕዝቅኤል በምስራቅ በኩል የተቆለፈች ደጃፍ አየሁ። በዚያችም አዳራሽ ውስጥ የብርሃናት ጌታ እንደተቆለፈች ገብቶ እንደተቆለፈች ሲወጣ አየሁ ብሎ በትንቢቱ እንደተናገረ እርሷም አምላክን በመውለዷ ማኅተመ ድንግልናዋ አልተለወጠም። በጥበቡ ብዛት ከኃጢአት ንጹሕ በሆነ ሥጋ እንድትወልደው አደረጋት እንጂ። ሁለተኛም የሰማይና የምድር ኃይላት ሊሸከሙትና ሊወስኑት የማይቻላቸው በማጽኗ ተወስነው ዘንድ አጸናት እንጂ። ንጉሥ ባዜንም ከሊቀ ካህናት ከአኪን ጋር ይህን ነገር በሚነጋገርበት ጊዜ ልጄ እናቴ በዚህ ሀገር አምሳያ ላንቺ አስራት አድርጌ የምሰጥሽ ሀገር አሳይሽ ዘንድ ከዚች ሀገር ተነስተነሽ አለኝ። ያን ጊዜ የሙሴ ጽላት ካለችበት ቤተ መቅደስ ውስጥ ደመና መጣና ከልጄና ከዮሴፍ ከሶሎሜ ጋር በደመና ተጭነን ለመሄድ ተነሳን። እነዚያ ከግብፅ ተከትለው የመጡ 3 አንበሶች ግን ከእኛ በታች በምድር ላይ ሄዱ ነበር። ንጉሱ ባዜንና ሊቀ ካህናቱ አኪን የንጉሥ የባዜን ሰራዊትና የታቦተ ጽዮንን ካህናት 3ቱን አንበሶች ባዩ ጊዜ ሸሹ። ያን ጊዜ መልአኩ ቅዱስ ዑራኤል ከሰማይ ሆኖ እናንተ የዚህ ሀገር ሰዎች አይዟችሁ፣ አትደንግጡ። የእስራኤል ነቢያት የተናገሩት ትንቢት ሕዝቅኤልም እግዚአብሔር ቃል አማኑኤል ስለወለደች ስለእመቤታችን ድንግል ማርያም የተናገረው የኢሳይያስ ትንቢት እንዳነበባችሁት ሁሉ በእውነት ነው ዛሬ ተፈጽሟል። ቁሙ፣ አትፍሩ፣ ብዙ በታላቅ ድምፅ አሰምቶ ተናገረ። እነዛ አንበሶችም እኔ ያወጣችኋለሁና ከደመናው ላይ ኑ ተጫኑ አላቸው። በዚያን ጊዜ በክንፍ ተሸክሞ አውጥቶ በደመና ላይ ከእኛ ጋር ጫናቸው። ከዚያ በኋላ ከመልአኩ ጋር ከዚህ ተነስተን በቅጽበት ደብረ አባይን ደረስን። ያን ጊዜ ልጄ ይህች ለዘላለም እንደ አክሱም ለስምሽ መጠሪያ ርስት ትሁንሽ አለኝ። በኋላ ዘመን አንቺን የሚወዱ ብዙዎች ንጹሐን መነኩሳት ይኖሩባታል። ለዘላለም አሸናፊ የሆነ በአባቴ ምስጋና ዳግመኛ እስክመጣ ድረስ በቀናች ሃይማኖት ሕጌን የሚያስተምሩ ይኖሩባታል አለ። ዳግመኛም በዚች ቦታ ተነስተን በደመና ላይ እንደሆን የተከዜን ወንዝ ተሻግረን ዋሊ ከሚባለው ገዳም ወይም በረሃ ደረስንና ከደመናው ላይ የወርደን ከዚያ በሚገኘው በረሃ ዋሻ ውስጥ ገባን። በዚያችን በረሃ ታላቅ ዋሻ በማግኘታችን እህል እንበላና ውሃ ምን ጠጣ ዘንድ በውስጡ አረፍ። ነገር ግን ምንም የሚበላ እህል አላገኘንም። ዋሻው ያለው በበረሃ ውስጥ
ነበርና ያን ጊዜ ልጄ የብረት አንካስ ያላት የዮሴፍን በትር ወስዶ የአንዱን እንጨት ስር ቆፈረ። ከእንጨቱም ውስጥ ያወጣት ስሮችን 318 ስሮች ነበሩ። አንዱን ስር አንስቶ እናቴ የእንጨት ስር አንቺ ቢዋል። ያን ጊዜ ልጄ ወይ ከስንዴ በቀር ሌላ እንጨት መብላት አልለመድሁምና ይመረኛል ብዬ መለሱለት። ይህን ይመረኛል የምትየው እንጨት ስር ከማር ከስኳር ይበልጥ እየጣፈጣቸው ይመገቡት ቅዱሳን መነኩሳት አሉ አለኝ። የምነግርሽን ታስተዊ ዘንድ ጆሮሽና አቅንተሽ ስሚ። በኋላ ዘመን ስምሽን የሚጠሩ በፍጹም ምስጋና አንቺን የሚያከብሩ ብዙ መነኩሳት ከየሀገራቸው መጥተው በዚች ገዳም ውስጥ ይኖራሉ። እኔ መውለድሽን ዜና በተሰማ ጊዜ በኢትዮጵያ ከሚኖሩ ማለትም ከትግራይና ከጎጃም ሰዎች አስቀድሞ ያምናሉ። በኋላ ዘመን ኃላፊ የሆነውን ዓለም እየናቁ ከኢትዮጵያ አውራጃዎች መጥተው በዚህ ገዳም ውስጥ ይኖራሉ። ዳግመኛም ስለ እኔና ስለ አንቺ ፍቅር የኢትዮጵያ ሰዎች እየመጡ ለዚችው ገዳም ከገንዘባቸው አስራት እያወጡ ይሰጣሉ። እኔም ስለ ስምሽ ከዚህ ኃላፊው ዓለም ክፉ ነገር ሁሉ ከሲኦል መከራ አድናቸዋለሁ። እንዲህም እያለ በሚነግር ጊዜ ግሩማን አናብስት ወደ እኛ መጡብን። ልጄ ግን እጁን ዘርግቶ እናንተ አንበሶች ኑ ከእናቴ ዘንድ ቀርባችሁ ከፊቷ ስገዱ አላቸውና እነሱም ወደ እኔ ቀርበው ሰገዱልኝ። እንደዚሁም ፀሐይን ጽድቅ የሚባል የፈጠራችን የአምላካችን እናት ሆይ ሰላምታ ላንቺ ይገባል እያሉ በሰው ቋንቋ ተናገሩ። እምቦሳ ጥጃ በእናቱ ፊት በደስታ እንደሚፈነጭ በፊቱ የሆነው ወደ ላይና ወደ ታች እየዘለሉ ወደ ምድርም እየጮሁ ይቦርቁ ጀመር። ዳግመኛ ልጄ ከኛ ጋር ከግብፅ ሀገር የመጡት እነዚያ ሶስቱ አንበሶች በዚህ ገዳም ካሉት አንበሶች ጋር የተደባለቁ አለችው። ምድርን በላይዋም ላይ ሳር በቅሎ እንዳለበሳት እናንተም ብዙ ተባዙ ምድርም ምሏት አላቸው። ልጆቻችሁም እናቴ ለሚወዱ ለቅዱሳን ሁሉ ለስጋቸው ድካም ማረፊያ እስከ ዓለም መጨረሻ እንደ ፈረስና በቅሎ ለመጓጓዣ አገልግሏቸው። በዚህም ገዳም ውስጥ ያለ ጥፋት የተባረኩ ሆነው ይኑሩ ብሎ ባረካቸው። የቅዱስ ዑራኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከጥንት ጀምሮ የተነገረው ዜና ለማሳመን የደመናው ባለቤት በዑራኤል ዮሴፍና ሶሎሜ የሲና ድንግል እናታችን ሰላምታ ይገባል። አደረጋችሁት አመጣጥ በኢትዮጵያ ምድራችን እርሷን ጽዮን ስትሆን የጽዮን አባላይ አከበረች። ጽዮን የጽዮንም አደባባይ ደስ እያላት ላጌጠች በብርሃን ዑራኤል ከማርያም ጋር ባደረክ ጊዜ ጉዞ ጎዳና በጽዮን ወራት የተገለጸ ይልልና ዜና የጽዮን ካህናት 3 አንበሶች አይተው መትሕተ ደመና ባደረችባቸው ጊዜ ታላቅ ፍርሃት ልቦና አትፍሩ ስትል የምሕረትን ቃል ኪዳን አብስራልና በቀራንዮ አደባባይ የጌታ ደሙን ከቀኝ ጎኑ በፈሰሰበት ዕለት ብርሃን የተጎናጸፈ ዑራኤል ስለ ኃጢአት ስርየት በእነዚህ ቦታዎች ያስቀድማል። ደሙንም ቀድቶ ለመርጨት የአምላክ ልጅ የመረጠው በናግራን ከፍ ከፍ ያደርጋልና በእውነትም የመንፈስ ቅዱስ ስጦታ እጥፍ አድርጎ ያኖራል። በጽዮን ጽላት ለእግዚአብሔር ለእናቱ ለድንግል ማርያም ምስጋና ይገባል ለዘላለሙ አሜን።